ሲለኝ እሺ አልኩትና አካውንት ላኩለት። ራሱ ነው የመጣው። እሺ አልኩት፣ አካውንት ላኩለት። እኔ ባረዘምሽ ቁጥር ጭንቅላቴ ላይ ጉዳዩ የያዝኩት እየጠፋብኝ ነው። ባጭሩ እኔ ጥያቄዎቹን ባጭሩ እኮ መመለስ ይቻላል። ለምሳሌ አሁን አንቺ ሰውየውን አልቀሰሽ ለመንሽው እና ቪዛውን ሰጠሽ እና ወደ ትኬቱ እንሂድ፣ በቃ ሌላ ወሬ ለምን ያስፈልጋል? ትኬቱን ቆርጦ ማምጣት። እዚህ ጋር መሀል ላይ የሰሚራ ይቀራላ። ምክንያቱም ነገ ጧት ደግሞ ይከሱኛና የሰሚራ ይቀራል። እነ ሳራ ጋር የተሸሸው ጉዳይ ያልተሰማው ጉዳይ እንዳይቀርብኝ እኮ ነው። እኔ እሱ መጨረሻ ላይ ያዘነን እንጨርሳለን። ቪዛው እጅሽ ላይ ገባ። ከዛ አዛናውን ትኬቱን እኔ ልቁረጥልህ ወይ ስለው እኔ ቆርጣለሁ አለኝ። ቢሮ ሄድና አዲስ አበባ የሚያስወስ ቢሮ አለ። ቆረጠ። በራሱ መጣ። ለእናንተ የከፈለው 190 ነው። 71 ሺህ የእንትን ተቀነሰለት። መጀመሪያ የተስማማችሁት በ270 ሺህ ነበረ። 190 ነው። እዛው ላይ ነው ትኬቱ የተቆረጠው። ሀቡዬ የተቆረጠው ሂሳቡ ያልኩት እኮ ነው። መጀመሪያ የተስማማችሁት በ270 ሺህ ነበረ። ከ270 ሺህ ግን እናንተ አካውንት ያስገባው 199 ሺህ ነው። ምክንያቱም የትኬትና የሜዲካል ቁረጥ ስላለ አለቀ። ኦኬ እሱ ሀገር አመጣችሁት። ከመጣ በኋላ በኮንትራት አምጥታችሁት እግሬ በጥይት ስለተመታው በኮንትራት አልሰራም አለ። ከዛ ፍሪ ቪዛ ለፍሪ ቪዛ 3000 ድርሃም ተሰበሰበለትና ቤት ውስጥ ከራሱ ዘመድም አንቺ ቤት ካሉም ከአንቺም 500 3000 ለሜዲካል ተከፈለና ይሄ ልጅ የወንዶች ኢጃዛ ቤት ሜዲካሉ ወጣ። ፋሱ ወጣ። ስራ አገባልኩት። በቃ እዛ ወንዶች ኢጃዛ ቤት ሄደ። ከዛ ዙዙ የምትባል ልጅ ደውላ ሰደበች ነው አለ። እነ ሳሪት ጋር ሄደና በድላኛለች አለ። ምንድነው በደሉ? ይቃማ ተሰራለት ወይ? ይሄ ልጅ አልተሰራለትም ወይ? እሱ ጋር ቀጥይ። ወደ ኋላ ጥምጥም እንደገና ለምን እንሄዳለን? ከዛ በኋላ ኢቃማው ብር ይቀራል። ብሩ ካልከፈለ አይዲው ሊወጣ አይችልም። ብሩን ከፍሎ ሲጨርስ አይዲውን ይወስዳል። እሺ መጀመሪያ ሜዲካል አድርጓል። ስለዚህ አይዲው ተሰራና ብር ክፈል አይዲውን ለመረከብ ተባለ ነው የምትይኝ? አዎ። እሺ ቀጥይ። ከዛስ አይዲው ተሰርቷል አልተሰራም? አይዲው ተሰርቶ ብር ይቀራል። ማን አሰራ አይዲውን? አይዲው ካምፓኒው፣ ዋናው ካምፓኒው እንዲሰጠን ከኛ ጋር ጨረስን አይደለ? ሜዲካል ፋስ ወሰድ አይደለ? አይዲህን እኔ እየከፈልክ ስራ ሲያመጡለት እና ቦልም ስራ ሲያመጡለት ዙዙም ስራ ስታመጣለት አልሰራም ብሏል። ስለዚህ አይዲው ሳይከፈል ብር ሳይከፈል አይዲ አይመጣማ፣ መክፈል አለበት። ኦኬ ይህን ተስማምቷል እሱ ተስማምቶ ነው ሄዶ እየሰራውን ፋሱን ስጡኝ። ፋሱን ወደውን የላከለት በስልኩም ለኔም ለሱም። ስለዚህ ፋሱ የወጣው ፋስ ደግሞ ስራ ያስቀጥረዋል። አይዲ አዛናው ህጋዊ ነው። የኢማራት ህጋዊ ሰው ነው አዛናው። ኦኬ እሺ። ስለዚህ ስራ ተሰርቶ የቀረው ብር የሆነ ሰዓት ለባለቤቴ 700 ብር ይቀረኛል ነው ያለው ላይዲው። ስለዚህ ያነ 700 ብር ካልተከፈለ ሙሉ ብር ካልከፈላችሁኝ አይዲውን አልሰጥም ብሏል። ስለዚህ ግማሽ በግማሽ ነው የተነጋገርኩት ከኔ ጋር። ይኸውልሽ 3000 ብሩን ከመክተቡ ጋር 5000 ተነጋገራችሁ። 3000 ከፈለ። ወሬ 3000 ሜዲካል ከፈልና በቃ ተከፈለ። 3000 የሚቀርበው 2000 ነው። 2000 ድርሃሙን እየሰራ ሊከፍል ተስማምታችሁ ሄደ። 2000 ነው ያልሻለሽው። ከሄደ በኋላ ግን ለባለቤት የምናለው የሆነች ዘመዴ ብር ልካልኝ የሚቀርብ 700 ድርሃም ነው አለው። ቦይሱ አለ። እሺ ከዛስ? ከዛ በኋላ እኔን ከሰሰችኝ፣ ሜዳ ላይ አውጥታ ጣለችኝ ብሎ እየሄደ እነ ሳራ ጋር እንትን ሲል ጠሩኝ፣ ሄድኩኝ። እሺ እና ይሄ ነው ያዛናው ጉዳይ ማለት ነው። እነሱ ደግሞ እያሉት ያለው ያወጣሽውን ወጭ ቆርጠን ብሩን ትመልሻለሽ አሉ። እነማ? እነ ሳራ። ማነው ኢቃማውን ያሰራለት? ያወጣሽውን ወጪ ቆርጠሽ? እንዴት አልገባኝም። ስንት ብር ነው? አንቺ 199 ሺህ ነው የተቀበልሽው አይደል? ከሱ የኢትዮጵያ የመጣበትን ነው ትመልሻለሽ የሚሉኝ እኮ። ስለ ኢቃማ አይደለም፣ የኢትዮጵያ የመጣበትን። አንቺ ስታመጪው የተስማማችሁት እዚህ መጥቶ ኢቃማ አሰርተሽ ሁሉንም ከቨር እንደምታደርጊ ነው የተስማማችሁት? አንቺ እና እሱ አይደለም። እኔ እና እሱ የተስማማ ነው እዚህ ከመጣ በኋላ እኔ ቤት አንድ ቀን ማደረ 2 ቀን ለካምፓኒው ጠርቼ እስከ ማስረክበው ድረስ ነው። ምክንያቱም ይሄ ልጅ ኮንትራት ነው የመጣው። ለ2 አመት ኮንትራት ነው ያመጣሁት። እሺ ለዛ አሁን ካምፓኒውም የሰራለት በኮንትራት ነው።
እሺ ከዛ እነ ሳሪቲ ጋር ሄደና እንደበደልሽው ሲናገር ተጠርተሽ አንቺም ተነጋገርሽ። አሁን ላይ ይሄ ልጅ ኢቃማ አለው የለውም? የኔ ጥያቄ ሲስተም ላይ ፓስፖርት እጁ ላይ አልደረሰውም። አዎ ሲስተም ላይ ቼክ ወስዷል። ሜዲካል የወሰደበት ደጋግመሽ ማሪ ሲስተም ላይ እኮ ፓስፖርት አይዲውማ ብር ካልከፈላችሁኝ 2000 ብሩ ካልተከፈለ አልሰጥም ማለት ይዞታል። ሌላ ጉዳይ ነው። አይዲው ተሰርቶ መክተቡ ይዞታል። ብሩ እስኪከፈለው ይመጣል። ሌላ ጉዳይ ነው። ከተሰራ ተሰርቷል እያለ ፓስፖርት ነንበሩ ሲስተም ላይ አስገብቶ ይሄ ሰውዬ አይዲ አለው የለውም ማየት ይቻላል። እኔ እየጠየኩሻለሁ ይሄ ልጅ ይቻላል አለው የለውም? አለው አይዲ አለው አይዲ። ሰውዬው ግን አይስም አለው አይዲ። ፓስፖርት ነንበሩ ሰጥኛሽ አሁን ቼክ አስደርግለታለሁ። አይዲ አለው ነው እያልሻለሽ። እሺ ማሪ ያዛነውን ፓስፖርት ሴንድ አድርግልኝ በይዋማ ነው። ቁጥርሽን ስጪኝና ዋትሳፕ ላይ ፓስፖርት ኮፒውን ላኪልኝና አሁን ቼክ አስደርግ። አይዲ አቡዬ ራሱን ያሰራው እያሉ ነው። ስለዚህ አሁን እዚህ ጋር አዘነው መምጣት አለበት። እሺ ራሱ እኔ እኮ የማሰራት እኮ አልተነጋገርንም። ራሱን ያሰራው እኮ ከሰዎች ብር ለምኝን ያሰራለሁ። አንቺ ወይ ካንስሌሽኑን ወይ አይዲውን ግዢልኝ ሲለኝ አይዲውን ያዝ ህጋዊ ሁን፣ በዚህ አጋጣሚ ህጋዊ እንዲትሆን ነው አልነው። እሺ አለ። ሰው አለኝ እኔ ብር እንትን እላለሁኝ አይዲን አሰራለሁ። ግራ አጋባሽኝ። በልጄ ፎቶ ምዬ በልጄ ፎቶ ስክሪን ላይ አድርጌ ምዬ ሰውየው ከ8,000 ለምኜ 5,000 ሺ ብሎኝ እኔ 500 ለግሼ ሁለቱ ሴቶች እኔ ቤት ያሉት 500 ለግሰው 1,500 ደግሞ ዘመዱ ሰጥታው 3,000 ብር ተከፈለና 2,000 ብር ብቻ ቀረበት። ታዲያ እንዴት ነው ራሱን ያስ ልክ ነሽ አቡ ልክ ነሽ እኮ አንቺ። አዎ ምክንያቱም እሱ ካንስሌሽን ከምታሰጭኝ አይዲውን ለምኝልኝ እኔ ሰው አለኝ እኔ ብከፍላለሁ አለ። ኮንትራት መግባት አይፈልግም። ውጭ ነው መስራት ተመለሽ ማሪ። እዚህ ድረስ እኮ ተነጋገረን። 3,000 ተከፈለና 2,000 ቀረበትና ወንዶች ጃዛ ቤት ሄደ በኋላ የሆነች 1,300 ሰጥታኛለች 700 ብቻ ነው የሚቀረኝ አለ እና ያንን 1,300 ሰጥቶ አይዲ ተሰጠ ወይስ አይዲ አሁን የዚህ ልጅ አይዲ ማን እጅ ላይ ነው ያለው? ማን እጅ ላይ ነው ያለው? ካምፓኒው ጋር ቢሮ ካምፓኒው ጋር ለምን ካምፓኒው ጋር የመጣበት ካምፓኒው ጋር ያሰራሽ ብር ካልከፈላችሁን ጨርሳችሁ ራሱ ካምፓኒው ከኢትዮጵያ የመጣበት ካምፓኒ ነው። እሺ ታዲያ አንቺ ምንድን ነው በደል ደረሰልኝ የምትያውን? እዚህ ቤት እንደገባሽ ተበድያለሁ፣ እንግዲህ ድምጽ ይሰማ ፍትህ ለእኔ ብለሽ ነው የመጣሽው። በደል ደረሰብኝ አልኩሽ አቡዬ። እኔ በደል የደረሰብኝ አንደኛ ቮይስ መስማት አይፈልጉም፣ መረጃ የእሱን መረጃ መስማት አይፈልጉም። እኔን መክሰስ ነው የፈለጉት። እኔ የምከሰስበት ምንድን ነው? እኔ የተከሰስኩበት ጥፋቴ ምንድን ነው? ሁለተኛ ነገር ደግሞ ቮይስ እንዳንቺ አይሰማም። እንዳንቺ አይደለም የጠየቁኝ። ሲሰርጉኝ ያም ሌባ ሲለኝ እንደዛ ነው። ሁሉም የራሱ ስታይል አለው። ሁሉም ሰው አንድ አይነት አይደለም። ሁላችንም ስንፈጠር እንለያያለን። እነ ሳሪት የሚጠይቁበት መንገድ አለ፣ የሚጠይቁበት መንገድ አለ። አደ ኢንድ ሀቁን ማውጣቱ ላይ ነው። ምንም ችግር የለውም። ስለዚህ አሁን እኔ የምጠይቅሽ፣ እኔ ተበደልኩኝ፣ ድምፄ አልተሰማም፣ እኔ ተበድዬ ግን በዳይ ሆንኩ ነው የምትይው። አሁን ልጁና ልጁን የምንስማ። እስከዛ እኔ አሁን ከአንቺ የምፈልገው አንደኛ አንቺና አዘነው ለመጀመሪያ ጊዜ ስታወሩ 270 ሺህ ከፍለክ አመጣክና መኖሪያ ፍቃድ አሰርቼ ወይም አመጣክና በኮንትራት ነው ማስገባክ ብለሽው እሱም ተስማምቻለሁ ያለበትን ቮይስ ክፈች እና አሰሚን። ተስማምጦ መምጣቱ ልጁን ሼር አድርጉለት ጋይስ። አይ እቺ ሌባ ናት እባክሽ። በዚህ ዋጋ አምጥቼ 270 ሺህ ከፍለክ አምጥቼ ኮንትራት ሰላም አማን እንዲያዳ ነው ወይ ሁሉ ሰላም ነው ያለው ወንድም ይሄዳና ነኝ ወለ ልንገርህ አንድ ነገር ልንገርህ የኔ ህይወት ማለት ነው በአንተና በቃል ኪዳን በአንድ ሸርሞጣ ተራ ሸርሞጣ የኔ ህይወት አይበላሽ። ቮይስ እኮ ማሪ አይደለም ቮይሱ በጣም ብዙ ነው። ካላኩልሽ አይገባሽም። ስልክሽን ስጭኝና ለአንቺ እንዳልልሽ አላርግልሽ። ብቻ የመጀመሪያው ቮይስ ለምሳሌ እኔ አንቺን ላመጣሽ ከኢትዮጵያ ህገ ወጥ ነው ስራ ከኢትዮጵያ ላመጣሽ 270 ሺህ እከፍልሻለሁ፣ ትከፊኛለሽ
270 ሺህ ትከፍኛለሽ፣ አምጥቼ ኮንትራት ቤት እንደዚህ አይነት ስራ አስገባሻለሁ ብለን ተስማምተን ነው አይደል ክፍያ የምፈጽም። ዝም ብሎ ሰው አይፈጽም። ኮንትራት እንደምታስገቢው የተነጋገራችሁበትን ላኪልኝ። ይሄንን አምኖበት እንደመጣ እሱን ክፈችልን። እሱን ብቻ የመጀመሪያ። ስለዚህ ቦይሱ ስለሆነ ለምረጥና ያችን ብቻ እኔ ልክፈትልሽ። ነው ነው እንደዛ የሚያልኩሽ እኮ ግን ስክሪን ላይ አታሳይ። ዋትስአፕ ፐርሰናል ኢንፎርሜሽን እንዳይዘጋ መጀመሪያ ስትስማሙ በኮንትራት የመስማማት ነው። መጀመሪያውን ቦይስ ነው መስማት የሚፈልገው። ከዛ ኦኬ እሱን ራይት እናደርጋለን። ጥያቄው አዎ